አቤት የገጠር ህይወት ግን እንዴት ደስ እንደሚል በስመ አብ። ያለመደብኝን ግልገሏን ያጅታቢ ግልገሏ ዘላ ለመውረድ እኔ ደግሞ መዝሙር ለሷ በመዘመር ላይ እናቴው ዘላ ስትመጣብኝ እኔ ግልገሏን ለቅቄ ለመሮጥ ነው በቃ የተዘጋጀሁት። ምንም አማራጭ አልነበረኝ። በጣም ፈርቼ ስለነበር ግልገሏን ለቀኩና ከእንደገና እሷን እየፈለኩት ነበር። ከዛም እዚህ ጋር በቃ ተውኩትኝና ወደ ቤት መግባት ስላለብኝ ገብቼ እሳት ምናምን ለያይዝ ለማዘር ብዬ እሷ ወተቱን እስክታመጣልን እሳት ለማያይዝ ገባሁኝ ማለት ነው። ቅርብ መስሎኝ ጋር ይሰድ በጣም ታች ይርቅ ነበርና ያው እንደምንም ብዬ ገባሁኝ እዚህ። በነገራችን ላይ የገጠር ሰው የት ነህ እንዴት ነህ ተብሎ በየቤቱ ተኬዶ ካልተጠየቀ በጣም ይሰማዋል እውነት ለመናገርና እኔም ያ ባህሪ አለብኝ። እናች እናታችን ጋር ዛሬ የሄድኩትኝ ብዙ ጊዜ ቤተክርስቲያን አትመጣምና ምን ሆና ነው ብዬ ለመጠየቅ እግረ መንገድ ስራ ጋገዝኳት። በኋላ ወደ መጣሁበት አላማ ገባሁኝና ምን ሆነሽ ነው ቤተክርስቲያን የማትመጪው? አይ ዝናብ ወቅትም ስለሆነ ነው ብላ ይህንን መልእክት ነገረችኝ። ዝናብ ወቅት የማሳ ስራ ስለሚበዛባቸው በተለይ እናቶች ቤተክርስቲያን አይመጡም እና እባክሽን ቤተክርስቲያን እንዳትቀሪ ማታም ቢሆን ለመሳለም ነይ ብዬ የተወሰነ ነገር አስተማርኳትና ከዛማ የታለበው ወተታችን መጣ። ማዘር እንደዚህ በባህል እቃ ሾርቃ በሚባል ነገር ቀዳችልኝ ለኔም ሰጣች። ባጂ ስናገራት እዚህ ጋር በጫወታ መልክ ነበር እየተናገርኳት ቤተክርስቲያን እንዳትቀሪ እየተናገርኩ አካም ሲያምር ወተቱ ማርያምን ሰጣችኝ። ከዛ በቃ ደስ ብሎኝ ጓደኛዬ ጋር ነበር ነው ቁጭ አልኩትኝ ወተቴን እየተጎነጨውትኝ ፈጣሪን አመሰገንኩት። ለዚህ ቀን የሚያደርስ የእውነት እነሱ ጋር ሆኜ እነሱ ጋር እያወራሁትኝ የተጫወትኩኝ ስውል ያለኝን ስሜት እውነት እኔ ባሳያችሁ በጣም ደስ ይለኛልና በጣም ነው የምወዳቸው የአካባቢን ሀመሮች። እባካችሁን እነዚህን ሀመሮች መታችሁ ጎብኙ። እናማ የተሰጠኝን ወተት አጣጥሜ ፈጣሪን ማመስገን ስላለብኝ አመስግኜ አጣጥሜ ወተቴን ጠጣሁትኝ። ከዛ እዚህ ጋር መዝሙር መዘመር ነበርብኝ እውነት ደስ ብሎኝ ዘምሬ በቃ ወተቱን አልቻልኩም መጠጣት ስላለብኝ አፌ ጋር አድርጌ ነበር ዘመር የነበረው። ጠጣሁኝ በጣም ደስ ይል ነበር። እግዚአብሔር ያክብርልን። ወተቴንም ከጠጣሁ በኋላ ቤተክርስቲያን ነበርኩት። ስንሄድ ያለውን አልቀረጽኩትኝም። እዚህ ጋር ማዘር ጋር መጣን። እንደምንም አድርጌ ቤተክርስቲያን ይዣት መጣሁ። ማሳ ካልሄድኩ ስትለኝ ቲሸርት አስለብሻት ምናምን እዛ ጋር ቆመችው ሳል። ከዛ ሾፎሮ ነበረ። ሾፎሮ ማለት የቡና ገለባ ነውና እሱ ይፈላል እንደዚህ ቤተክርስቲያን ለሚመጡ ምዕመናንና ለነሱ እንደዚህ ሾፎሮ ተዘጋጀ። ቁጭ ብሎ አባቶችን በዚህ በኩል እናቶችን በዛ በኩል ቁጭ ብለው ያው ሾፎሮና አፈላን። ከየመንደሩ ያሉም ተሰብስቦ መጥቶ እዚህ ጋር ማዘር ትምህርት እንዴት ነው ያለች ልብሴን ያስተካከለችልኝ ነበር እና እግዚአብሔር ይመስገን ደህና ነው ምናምን ነገር አልኳቸው። እጄ ተቃጠሉን እያየች ነበር። ሁሉም በቃ ተገርሞ በጣም ደስ ይላቸዋል። በእርግጥ እኔ እነሱ ጋር እንደዚህ ያለች ቪዲዮ ናት። እንግዲህ ለቀረጻውም ሆነ ለቭሎጉ የመጀመሪያም ስለሆንኩኝ ብዙም ቭሎግ ላይ ጎበዝ አይደለሁም። እንዴት ማድረግ እንዳለብኝ ኮሜንት ላይ አስቀምጡ። ላይክ ሼር ኮፕሊንግ እንዳይረሳ። አካውንቴ ተመቷልና እባካችሁን የገባችሁ ኮፕሊንግ አድርጉ። ለምታበረታቱኝ አይዞሽ ከጎንሽ ለምትሉ አመሰግናለሁ። ክብር ይስጥልኝ።